ወሰድኩት እሱ ብሎኝ አይደለም ብቻ አላውቅም እንደዛና በዛም በአንዳንድ ነገሮች ለማለት የፈለግሽው ዙዙዬ መጀመሪያ ሪሌሽንሺፓችንን ይፋ የማያወጣው የሚደብቀው የቀድሞ ሚስቱ ያለባትን ዕዳ እንድትከፍል ፈልጎ ይመስለኝ ነበረ። አሁን ግን እንደተረዳሁት እሱ የሚደብቀው ለዛ ሳይሆን ሌላ ሴት ለመጥበስ እንዲያመቸው ለማለት ፈለገሽ ነው? አይ ሌላ ሴት ለመጥበስ እንዲያመቸው ነው አይደለም። ግን ለምን እንዲደበቅ እንደፈለገ አላውቅም። ሌላ ሴት ለመጥበስ ነው አለ። ምን እንደውም አህመድን በጣም ነው የማምነው። ለምን እንዳመንኩት ታውቂያለሽ አንቺ ቤት ነው የምውለው። የብዙ ሰው ታሪክ እሰማለሁኝ። በህይወቴ በጣም ጠንቃቃ ነበርኩኝ። ለመጀመሪያ ጊዜና ሰውን ያመንኩት አህመድን ነው። በቃ ሙሉ ልቤን የሰጠሁትና መቼም ቢሆን አይጎዳኝም። እንዲሁም አጠክሬው ከጎኑ ሆኜ በአንድ ላይ ሆኖ ሰርተን ተቀይረን በቃ የሆነ እንደዛ ነው የማስበው። ገባሽ? ትልቅ ነገር ነበር የማስበው እንደዚህ ባጭር ምናምን ሳይሆን በቃ አይዞህ ብዬው ካለበት ነገር ተነስቶ ይህን ነገር ደግሞ ያደረግኩት የተጎዳ ሰው ስለሆነ እውነተኛ ታሪኩን መጥቶ ስለተናገረና ሁሉም ነገር ያወራው ነገር እውነት ስለሆነ ነው። እና ዱባይ ገባ። እኔም ፕሮሰስ ጀመርኩኝ። ከዛም ላይቭ ላይ እንግዲህ ብዙ የምሳሳታቸው ነገሮች ነው። የምሳሳቸው ስል የረሳኋቸው ይኖራሉ ምናምን። የመጀመሪያም ነው እንደዚህ ብዙ ሰው ባለበት ማውራት እንትን ስልና ሳወራና በውስጥ ጻፍልን፣ በውስጥ መልስልን እንደዚህ ነው ምናምን ሲሉ ጠየቁት። እኔ ኢትዮጵያም እያለ ምንድን ነው ማለት እንዲያስረዳኝ ነው እንጂ እንደዚህ እሱን የሚረብሽ እሱን መጨቃጨቅ እንደውም ወላሂ በጣም ነው አላህ ምስክሬን በጣም ነበር መሳሳለት። እንዲከፋው አልፈልግም ነበር። የተጎዳ ሰው ነው ብዬ ስለማስብ በቻልኩት አቅም እንዲደሰት ነበር የምፈልገው። እና ላይቭ ላይ ዱባይ እንደመጣ ላይቭ ላይ ገብቶ በውስጥ ኢንቦክስ መልስልን ምናምን ሲሉ ሁሉም ሰው በውስጥ ይላል። ምንድን ነው ምናምን ነገር ስለው አይ የምታውቁትን መንገድ እየጠየቁኝ ነው እና ደግሞ ቪዲዮ እንደዚህ የጠፋ ሰው አፋልግንም እያሉ በዛ ነው። እንደውም እኮ እኔ ላይቭ ላይ እንዳትመጭምልሽ ይህን ነገር እያየሽ እንድትረበሽ ስለማልፈልግ ነው ምናምን ነገር አለኝ። ኦኬ እሺ በቃ ይቅርታ። ያው እኔ ይህንን ነገር የምጠይቅህ ሌላ ነገር ሳይሆን ምንድነው አሁን የሆነ ነገር ስታይ ምንድነው ምናምን ብለሽ ትጠይቂያለሽ። እኔ በዛን አይነት አንግል ነው የምጠይቀው። እሱ ግን መጨቃጨቅ፣ ጠብ፣ ቅናት ምናምን ነው የሚመስለው። ማለት የሆነ ነገር ስታይ ካልጠየቅሽ ተየት ነው መልስ የምታገኘው። እንደዚህ ነው ብሎ መጠየቅ እኮ መጨቃጨቅ አይደለም። አላድን አሁን ምሳሌ እኔ ቢጠይቀኝ እነግረዋለሁ፣ እንዲህ ነው ብዬ አስረዳዋለሁ። እና ለመጀመሪያ ጊዜ ነው ባለትዳር ላይ ብሎ የተናገረው አንድ ጊዜ ና ላይቭን ከፍቶ ጓደኞች ምናምን ነበሩ እና በቃ ዳሩት ምናምን አግባ ምናምን ሲሉ አረ እኔ ባለት እንዳለው ስለሚያውቅ ይሄ ነገር እንደሚያስቀይመኝም ስለሚያውቅ እሱ ላይ በላይ እንዳለው ስለሚያውቅ ባለትዳር ነኝ ብሎ ሲል ትንጫጭበት ምናምን እንደዚህ ሲሉ ሁላቸውም በቃ ወሬ ቃየስ አደረገ። እኔ እንዲል የምፈልገው እሷ ናት ሚስቴ ብሎ ሚዲያ እንዲያወጣኝ ሳይሆን ለምሳሌ አንድ ሰው ሲጠይቅሽ ስለ ግል ጉዳይሽ አለማውራት ትችያለሽ፣ ወይንም ደግሞ በህይወትሽ ሰው እንዳለ ስለውም የነበረው ይሄንን በህይወቱ ሰው እንዳለና ደግሞ ከፈለገ ባለትዳር ብሎ እንዲዘጋ ነው የምፈልገው እንጂ እኔ ሚዲያ አውጣኝ ፖስት አድርገኝ ምናምን አይደለም የምፈልገው። ያንንም ነገር መጀመሪያ ነግሬዋለሁ፣ ሚዲያም እንደማልፈልግ እኔ ማለት ነው። እንደውም አንድ ጊዜና ታልናገር ያለፍኩት አንቺ የምትፈልጊው መታወቅ ነው። መታወቅ ከፈለግሽ ከኔ የበለጠውን ታዋቂን ሰው አግቢ ብሎኛ ቃል ማለት ነው። እንደዚህ ሲለኝ ራሱ እኔ መታወቅ አይደለም የምፈልገው፣ ግን አንድ ሰው ባለትዳር መሆን ወይንም ደግሞ ሚስት አለኝ ብለህ ባትል በህይወቴ ሰው አለ ወይም ሰዎች ሲጠይቁ እንዳርህ አግባን ምናምን እያሉ ይጽፋሉ ላይቭ ላይ ማለት ነው። እህቴ ልዳርህ እንደዚህ ነው ምናምን ሲሉ አንድ ሰው በህይወቴ ሰው አለ ወይንም ባለትዳር ነኝ ወይንም ደግሞ ያንን ነገር አለማንበብ አለመመለስ የሚችላላሽ ማለት ነው። እና በዛ እያለ የመጨረሻው የተጣላ ነው። ምልክት ላደርግልሽ እና ቦይሴን ትከፍቻው አቦዬ እኔ ማለት ብዙ ማውራት ስለማልችል ብዙዬ ካወራን ትንሽ ስለቆየ እንዲመጣልኝ እንትን በይልኝ፣ ሚስኮል አድርጊልኝ ወይም የሆነ ነገር ጻፍልኝ እንዲመጣ ከላይ ታውቂያለሽ። ቁጥሬን በእርዳታ በመንበል የተለያየ ሰው ስለሚወስድ በጣም እንትን ሆኗል። 1100 ብታምኑ 1199 ያልተከፈተ መሴጅ አለ ብላችሁ ታምናላችሁን? አታምኑ። እሺ ሀይ በይኝ አቡዬ አንቺ
አንቺ ሚውት ታደርጊውና ሀይ ብዬሻለሁኝ ወይንም ቦይሱን እንትን በይና ከዛ ጨርሳለሁኝ። እዛ ቦይስ ላይ የምጨምረው ነገር ስላለኝ ታዳምጪዋለሽ። ለአህመድ ብዬ ያደረግኩት አንቺን የመጣሁት ምንድን ነው? ሀይ በይኝ። ዘምዘም ያ ጊዜ ሚስት ብዬ ነው መጣልኝ። ዘምዘም ያ ጊዜ ሚስት ብዬ ነው ሚውት አድርጊና ሀቢባ ለእሱ ቦይስ ያደረኩትን የላኩልሽን እና ከፈችው እዚህ ህዝብ ይስማ ማለት ነው። መንደይ ላክሽው፣ ሰኞ ነው የላክሽው። እስከ ዛሬ ሳላይ ሆነው መንደይ የላክሽው ነው የሚለው። ረዝሙ ቦይስ አለ አይደለ? ረዝሙ ቦይስ ምልክት አያርግልሽ ማንኛው እንደምከፍች እንደዚህ ሪብ እንደ ሪብ የኔው ድምፅ ነው። ይሄን ብለሽ ሌላክሽው አንድ ነው። መንደይ ነው፣ መንደይ ሰኞ ነው የሚለው። ሰኞ ዛሬ አርብ ነው። ከ5 ቀን በፊት እናቴ እኔ ቤት እየቀየርኩ ጊዜ ነኝ እንኳን የሰው ዋትሳፕ ቮይስ ልሰማ ቀርቶ እኛስ አስታርቂያቸው እያላችሁ እኛስ ትላላችሁ። የሚታረቁ ከሆነ ለምን ትሰማላችሁ? እንዲታረቁ የምትፈልጉ ከሆነ ይቅርባችሁ። ይሄንን የሰው ገበና ማውጣቱ እና ይታረቁ። ሊወስ አድርጌ እያበራው ነበርና ይህ ብዬ ጽፌልሻለሁ። እሱም ቦይስ የኔ ነው። የመጨረሻ ጠባችን ያረኩበት ቦይስ ነው እና ህዝባ ስማ እኮ ሚት አድርጌ እሰማለሁ። በላይ አረዳ ብሩን አስገብቷል። ይኸውልህ አንረዳ ብሩን አስገብቶ 7 ሰዓት ከ3 ደቂቃ አሁን ከ29 ነው። ከ27 ደቂቃ በፊት ብሩን አስገብቶ ደረሰኝ ልኳል። ኦኬ ስለዚህ ጨርሰናል ማለት ነው። 3086 ድርሃም አስመልሼ ልካለሁ። ከረዳ ብርህን ተረክበህ የፈለግከውን ነገር ወስን። እሺ ወንድሜ፣ ነገ እንትን ብለህ የሆነ ቤት ሄደህ ነገ እንደምታማኝ አውቃለሁ። ለብር አሰባስበሽ ዕቃ ማሰሪልኝ ብያት እምቢ አለች ብለህ ሌሎች ሰዎች ጋር ሄደህ እንደምታማኝ እርግጠኛ ሆኜ እነግርሃለሁ። ለምን እኔ ለጤነኛ ሰው ብር አላሰባስብም። እኔ ለታማሚ ብቻ ነው ብር ማሰባስብ። አለቀ። ትናንትና ደም እየሸና የነበረ ልጅ ነበር። ቁጭ ብዬ እርዳታ እስከ እኩለ 7 ሰዓት ለሊት ድረስ ሰበስብ የነበረው። ይኸው ለበቄ ልኬለታለሁ ደረሰኙን። በቄን አውራውና ገንዘቡን በካሽ ይስጥክ። ደረሰኙን ለበቄ ልኬለታለሁ። እሺ አሁን ሜንሽን ያረግሽውን ቮይስ ልስማው። ግድ ነው አሁን መስማቴ። ያኔ ህዝቡ ላይ ክፈችውና ምሳሌ እየተጣላንበትን እኔ አሁን ዙዙ መታረቅ የምትፈልጊ ከሆነ እዚህ ጋር አልክፈተው፣ በኋላ እንዳትጸጸች። መታረቅ የምትፈልጊ ከሆነ ምንድን ነው ነገሩ? ብቻዬን ልስማና ለወስን መከፈት ያለበት ነው የሌለበትም መስማት ትቻ። እንደውም እኮ ስሚው ብዬሻለሁ። የዛኔ ምንድን ነው ያልኩሽ? ሲመጣ እሱም ቦይስ አድርጌለት ነው መጨረሻ። ዝም ብሎ የወጣት የወጠጤ ፍቅረኛሞች የመቀናናት ቮይስ ቁጭ ብዬ የምሰማበት ጊዜ የለኝም። ስንት ታማሚ ተደርድሮ የሚረዳ አሁን። እሺ ልስማውና ከዛ ምንም ችግር የለብኝም። እዚህ ጋር ልክፈታ። ዙዙ ህዝብ ይስማ ወይስ አይስማው? ይስማው፣ ምንም ችግር የለብኝም። ይስማው ይስማው፣ ምንም ችግር የለብኝም። አቡ ግን በቪዲዮ ትውጣ። ህዝብ ይስማው ግን በቪዲዮ ትውጣ። ሁለታችንም በቪዲዮ እንወጣለን። በቪዲዮ ትውጣ። እሺ ቆይ አንዴ ስልኬን ጥቅማ ይቆጥሩ ስለሆነ ያው ልከፍታው ነው። ይኸውልሽ መታረቅ የምትፈልጉ ከሆነ ገበናችሁን ከዚህ በላይ ተዘዝሩ። አይ መታረቅ አንፈልግም ካላችሁ አፈንዱት። የላ ምርጫ የእናንተ ነው። ምን ያለው ይኸውልሽ ሀቢባኔ ልንገርሽ፣ መታረቅ ትፈልጊያለሽ አትፈልጊም? ወስኝ ዝዙዬ። የማትፈልጊ ከሆነ አልፈልግም። ምክንያቱም አድምጭኝ ማህቡዬ፣ እኔ በውስጥ እንድታስታርቂ አድምጭኝ። በሌለውበት አታውሪ። መጥቻለሁ። ስፒከር ላመጣ ይቼ ነው። ስልክ ማይኩ ስለተበላሸ እሺ ንገሪኝ። ይኸውልሽ ውዴ፣ እኔ መታረቅ የምፈልገው መቼ እንደሆነ ታውቂያለሽ? ለአንቺ በላኩልሽ። አሁን እሱን የመጀመሪያ ስንጣላ ለቤተሰቦችም ተናግሬያለሁ እንዲያስታርቁን። ማለት ይሄ ቦይስ ላይ ጥፋት ካለኝ በቃ ምንድነው እዛ ላይቭ ላይ የሚያጣላና የሚያጨቃጭቀን ነገር ምንድነው? በቃ ባለትዳር መሆኑን መናገር አይፈልግም።
ገባሽ አይደለም? እሱ ራሱ እሱ ላይ አሁን ቮይሱን ልስማና ጥፋት አለሽ የለሽም ልንገርሽ። ለብቻዬ ሰምቼ አፍጠኛው ማፍጠኛ ላይ 2 ላይ አድርጌ እንደዛ ላድርግልሽ። እሺ ሲጀምር ይሄ ስለ እሱ አይደለም የሚያወራው፣ ስለ ራስሽ ነው። ያወራል ወዴ ያወራል። አህመድ ብዬ ጀመርኩበት ረዝም ቦይስ አለ እሱን ይው ማሪ 8 ደቂቃ ምናምን ብቻ ሰማ ነው። አላሳዝንም? በማያም ጨነቀን ወይ አልሰማን ወይ ምን አላለን። አንቺ ተናገሪ። ስሙት በቃ ችግር የለም። ስሙት ብላ የለ ራሱ እንዴ ምን ነው ጊዜ ወርቅ እኮ ነው። ሀቡ ወደ ገደለው ማሪ ምንድነው ራስሽ ወደ ገደለው ከሆነ ለምንድነው ከሴቶች ጋር የምታወራው ላይቭ ላይ? የኔ ቆንጆ የኔ ማር ለምን ትላለክ? ሴቶቹን 2 ቁጥር ላይ አድርጌ በጣም እያሮጥኩኝ ትንሽ እንደሰማሁት ያው ለምን ሴቶቹን የኔ እህቴ ለምን እያልክ አታወራም? ለምንድነው ከሴቶች ጋር የኔ ቆንጆ የኔ ማር እያልክ የምታወራው? ለምንድነው በውስጥ እናውራ የሚሉክ? እና ለምንድነው ባለትዳር መሆንክን የማትናገረው? ላይቭ ላይ ለምን አትናገርም? ባለትዳር ነኝ ለምን እያልክ አትናገርም ነው የሚለው ቮይሱ። ግማሹን ትንሽ እንደሰማሁት። እኔ ደግሞ ልንገርሽ ይኸውልሽ ያልኩት ምንድን ነው ቤጌም የሆነች ልጅ አስገባና መስፈርቱ ነው እንጂ ሲናገር የነበረው ባለትዳር በቃ ታይም እየጻፉልህ እኔ ላግባህ እኔ ሄድ ልዳር ምናምን ሲሉ ምንድን ነው አንድ ነገር ወላሂ አሁን እሱ ማለት ነው ስራ ብር እሰጥሃለሁ ብላኛለች ድረስ ብሏል ሄዶ ለቤተሰብ አካል። እኔ እንደዛ አላልኩም። እንደውም መጀመሪያው ላይ ሲኑማ እኔ እንዲሰራ እንዲጠነክር እንደውም አብረን ሰርተ እንድንቀየር ነበር እቅዴ። ግን ምንድን ነው ይላቸዋል ማሬ የእኔ ፍቅር እንደዚህ ይሆናል አይደለም ማሬ ወደ ላይ እንደዚህ ሲል ይሄ ጥሩ አይደለም። ስራ ነው አይደለም የምትለው ምንድን ነው ማሪ ወደ ላይ ይላቸዋል ሴቶቹ። ውዴ ሀቢብቲ ምናምን ይላቸዋል። የኔ ቆንጆ ሀቢብቲ ወላ ሄዳል። በተለይ እንደውም ለምዶቢ ነው አለኝ። ለምንድን ነው ይሄን ቃል የምደጋግመው ስለው ለምዶቢ ነው ብሎኛል። እኔ ምንድን ነው የምፈልገው ስራ ትስራ አይደለም ስራ አይደለም ግን እንደ ባለትዳር ብዙ ሰው እኮ ሞልቷል። ኦንላይን ስራ የሚሰራ ሴትም ሆነ ወንድ እንደ ባለትዳር ሆኖ ምንም ችግር የለም። ወደ ላይ ካላላቸው አይገዙማ እንዴ ታዲያ ባለትዳር ሆኖ እንደዛ ከሆነ እኔስ ቢሆን እንዴት እንደዛ ጥሩ ነው እንዴ? እኔ አሁን አላደርግም እንደዛ። ኧረ ዙዙ ወደ ገደለው ግቢ። ልጁ ገና ወደፊት ይባላል ሲያልፍማ ከዛ እኔ መጨረሻ ላይ እኔ ጋር መተሽ ላይቭ ላይ ባለትዳርነቱን እንደማይናገር ምናምን ስተግሪ እኔ ተቆጣሁት። ሚስትክን አታስቀይም ምናምን አልኩት። ከዛ በቃ ተናግሬዋለሁ፣ አስታርቂያቸዋለሁ። እሺ ሰላም ነኝ ብሏል። በቃ ፒስ ነው። እንዳይቀየመኝ በእናትሽ እንዲያዝነብኝ አልፈልግም፣ እንዲቀየመኝ አልፈልግም ምናምን ብለሽ ቮይስ አረግሽልኝ። እኔም አንተ አታስቀይሟት ልጅቷ ምናምን ብዬ ተቆጣሁት እና በቃ ከዛም በኋላ ዞር ብዬ አላየኋችሁ። እኔ ስንት ችግረኛ እያለብኝ ቁጭ ብዬ እናንተን አላባብልም። ከዛን ቀን ጀምሮ እኔ እናንተው ብዬ ይኸውልሽ ምን አለ መሰለሽ ያንን ቦይስ እንዲያዳምጠው ላይቭ ላይ ገባና ዛሬ ተንቅልፍ የተነስቼ ነገር ነው የሰማሁት ብሎ እንደ መበሳጨት የሆነ ነገር ፊቱ ላይ ሳይበት ሩጭ የመጣሁት ወደ አንቺ ነው ሀቡ ማለት በቃ ቦይስ መክፈት ትቻለሽ ለግልሽም በቃ ሀቡ ያስታርቂኝ አህመድን አስቀይሜዋለሁ እኔ እንደ ምክር ነው እንጂ የሰጠሁት ላስከፋው ላስቆጣው ያልነበረም ምናምን ነው ያልኩትና በቃ እንደውም እዚህ ጋር ማለት በጣም ነው የተቆጣ ያንን ነገር መናገሬ። እኔ ግን የመሰለኝ በጣም ያለሽ ለእኔ ያልሽኝ የዛኔ አጨቅጭቅኝ እኔ ሰርቼ መስራት ነው የምፈልገው አላማዬ ስራ ነው አጨቅጭቅኝ አለሽ አለ። አዎ ማለት በቃ አንቺ የሰው ምክር ትሰሚያለሽ ለሰው ነው የምትኖሪ ምናምን ያልኩት ነገር ምንድን ነው እኔ የኔ የሆነ ሰው ቤተሰብ ያካል ያያል ከኔ ጋር የሚኖር ያያል ሌላው ሰው ባያውቅም አንተ የኔ ባል እንደሆንክ የባለትዳር እንደሆንክ የሚያውቃለህ ከኔ ላይቭ ላይ ትዳር እንደሌለ ምናምን አትናገር
ጎይላሽ ብለህ ማለፍ ነው ወይንም አለ በህይወት የሰው ብለህ ማለት ነው። በጌም የሆነች ልጅ አስገብቶ በቃ መስፈርቱን ነበር ሲናገር የነበረው። ሚዲያ መትወጣ እኔ ታገባው ሚስቴን አለው። እኔ የታገባው እንደውም ወላሂ ያው በተደጋጋሚ እዚህ መጠራት የሌለበት ነገር ነው እንጂ ኒካም የሚዋርድ ነገር ነበር ሲናገር የነበረው። ምሳሌ እንትን ሲታይ ማለት የሌለው ነገር አይ ቦይሱ ይሄን የላይቭ ሪከርዱን ካመጣ አንድ ሰው እንግዲህ እያለ የለኝም ካለ እንደዛ ነው የሚባለው። ገባሽ? እንትን ሲታይ እኔ የሸሪያ እውቀቱ ባይኖረኝም አንድ ሰው ሚስት እያለ የለኝም ካለ ኒካ ያወርዳል ነው የሚባለው። እና የወደፊቱ እቅዱን ነው የሚናገረው። በቃ ሚዲያ እንትን የማትል እንደውም እኔን ባሽሙር እየነካ ነው መሰል የማትጨቃጨቅ የማትቀና ምናምን እንደዛ ነገር ይላል። እና አልሙይም ምን አሁን ታሳጥረው ያማለ ያማለ እሱም መናገር ስላለበት መጨረሻ ላይ በቃ እንደማይሆን ሳቀው አንቺ ጋር መጥቼ መናገር ሲያስከፋው እኔ በቃ በጣም ብዙ ጊዜ እራሱ በቃ ብዙ ጊዜ ይቅርታ ብየዋለሁ። ብዙ ጊዜ ይቅርታ እንዲያደርግልኝ ነግሬዋለሁ። በዚህ እንኳ በስተ መጨረሻው ግግም ምን ያለው ካላስ አትወደኝም እንደማትወደኝ ከሆነ የማትፈልገኝ ከሆነ ምንም ችግር የለም እኔ እወጣልሃለሁ ከህይወትህ ምንም ችግር የለም። አይ ወድጄሽማ አሁን እኔም ድምፅሽ እየመጣልኝ ነው። እዚህ ጋርም ቼክ አደረግኩት። አንቺ ኢመራት ለመምጣት አናግሪያት ሙኒትን ብሎ አናግረሽኛል አይደለ እንዴ? አናግሪያት ሳይሆን ቦይስ አድርጊላት ብሎኝ በሱ ቦይስ አድርጌ እሱ ልኮልሻል። ልመጣ ፕሮሰስ ራሱ ጀምሬ ነበረ። ትላንት ነው ነበር የመጨረሻ ቀጠሮ እና በሙኒት ነው የጀመርሽው? አልጀመርኩም ገና ነበረ። እኔ ገና ፕሮሰስ የምትለው እኮ ኢቃማ የለሽም ከሳውዲ ተመዝግበሽ በኤምባሲ መመዝገቡን ነው ፕሮሰስ የምትይው? አገር ለመግባት ሂሳብ ድረስ ተነጋግረናል። እና አንድ ጊዜ ግን እኔ አንዴ እናሳጥረው አይመስልሽም? አሁን ወደ ገደለው እንዲህ ስላት ቆይ ልመጣልሽ ነው ትለኛለች። እንዲህ ስላት ቆይ ልመጣልሽ ነው ትለኛለች። የሰው ቤት ጉድ የመስማት ሱስ የለብንም ሁላችንም። ወያዚ አንድ ጊዜ እኔ ብዙ በዋትሳፕ አናግራኛለች። ወደዚህ ጅባት የመጣሁት ምክንያት እንደ አይነት ውስጥ እኔ መግባት አልፈልግም። ከሳምንት በፊት ዶክተር ነፍሳኒ ፈልጊልኝ ስትለኝ እንዴ ቢስሚላ ምን ሆነሽ ነው? እኔ ዶክተር ያስፈልገኛል ችግር አለብኝ ስትለኝ እዚህ ቦታ ብትሄጂ ዶክተሮች ታገኛለሽ ካልኳት በኋላ ውስጤን ሰላም አልሰጠኝ አለ። ብዙ ልጆች ጭንቀት ያወሩና ታነቁ የሆነ ነገር ያወሩና እንዲሆኑ ስለሚባል እኔ ደግሞ ሁለት ቦታ ላይ እርዳታ ቦታ ስትሳተፍ ስላየኋት እቺ ልጅ ምን ሆና ነው ብዬ በቲክቶክ እኔ ጋር ስትመጣ ዙዙ ሰላም ነሽ እንቲ ብካይር ብዬ ስላት አዎ ደህና ነኝ በዋትሳፕ ላውራሽ ብላይ ስታወራኝ ችግሯን ነገረች ማለት ነው። ችግሯን ስትነግረኝ የሁለታችሁንም ስም ስለጠራች እነሱ ይሄን ችግር ይፈቱታል ብዬ ነው እንጂ እሷ እኮ እንደነገረች ከሆነ ወሬዲ ከሱ ጋር ተነጋግራ ከወንድሙ ጋር ተነጋግራ ወልይ አምረሃ እትከየሊ ወልይ አምረሃ የሱ ወንድም ነው። ኦኬ ለሽ ይሄ ወንድ ወልይ አምር የራሷ ለሷ ወልይ አምር እኮ የራሷ ቤተሰብ ስጋዋ የላትም። ለምን መሰለሽ ነገሩ በጣም አሰፋሹ ያለቀ ጉዳይ ነው። እሱም አልፈልግም ብሏል፣ እሷም አልፈልግም ብላ ገንዘብ ላይ ነው ገንዘብ ለማስመለስ ነው የመጣ ነው። አንጭሩ ፖይንት ሚስጥር አልፈልግም ማለት እንዴ? አልፈልግም ማለት እንዴ? እንደዛ ነው ለኔ ያለችኝ። እንደዛ ሲላት በቃ ብሬ መልስ ላይ ነው። ብሩን ደግሞ ከ8 ወር በኋላ ስላላት ከ8 ወር በኋላ አልጠብቅም ክፋለ ደጋለ ገንዘቤን ያስመልሱልኝ ነው እንጂ በትዳሩ ጉዳይ ተጨቃጭቀው ተነዝናዘው እንደጨረሱት ነግራኛለች። ቦይስም አለኝ። ስለዚህ ምንም ይሄ መዘራዘር አያስፈልግም። ይሄ በቃ ካላስፋት ያለቀ ነገር መዘራዘር አያስፈልግም። ለምን ጊዜ ትገኛለሽ? ሁላችንም የራሳችን ስራ አለ። ወደ ፖይንቱ እሷ ፖይንቷ ገንዘብ ይመለስልኝ ነው ማለት ነው። ይሄ ነው ፖይንት። ገንዘብ ይመልስልኝ ብላ ስትጠይቀው የሰጣት ምላሽ ምንድን ነው? እሱንም ትናገር። ጠየቅሽ ገንዘብሽን ያለ ምንድን ነው? እንደውም ስንጣላ ሲጀምር ገንዘብሽን አስገባልሻለሁ አካውንት ላኪ ነበር የሚለኝና እኔ ደግሞ የምንታረቅ መስሎኛው ባልና ሚስት ይጣላል በሚለው ነበር ማልፈው እንጂ አሁን ምንድን መሰለሽ በውስጥ ወንድም እየሆን ሂጄ አናግሬዋለሁኝ። አንተ አነጋግረንም ብየዋለሁኝ።
ሲያነጋግረን ምንድን ነው ያለው? 40 ሺህ ብር ነው አሁን ያለን። 40 ሺህ ብር አስገብቼ ደረሰኝ እልክላታለሁኝ የዛሬ 8 ወር ነው እንጂ ተዛ ወዲህ አላገኝም አለ። ወንድምየው ደግሞ እኔ ለራሴ ንብረት የተበላሁኝ የራሴን ገንዘብ የተበላው ሰው ስለሆንኩኝ እንደዚህ ማድረግ አልችልም፣ አንቺ በምታስመልሽበት ጠሪቃ ሄደሽ አስመልሽ ብሎ ነው እናንተን ያለኝ። በውስጥ ስላላለቀልኝ ብሬን እንዲመልስልኝ እንደሚመልስልኝ ነግሮኛል። አልመልስም አላለም፣ ግን 8 ወር ረዝም ነው። ቢያንስ በየወሩ የደሞዝ ሰጠኝ ይገባል። ገና እኮ ከመጣ እኔ ያጭበረበረሽ እየሰራ ነው ታዲያ የሚያልኩት ኑሮ ይከፍልሻል። እየሰራ በየወሩ እየሰራ አይደለም ሲጀመር። አቡ እኔ ምታቡ ይህን ያልኩት በየወሩ ነው ያልኩት። እሱ ስለው እኔ በየወሩ አይደለም የዛሬ 8 ወር ነው ገንዘብ የምጠይቅ ስለ በዛ አህመድ የሱንም ሳይድ ይናገር ልንገራት መጀመሪያ ዙዙ አወል ሸይ አህመድ ስራ እየሰራ አይደለም። ቃማው ምኑ ሁሉ ነገር ተለጥፎለት እንትን አልተቀበለም። እኔ ያጭበረበረሽ ነው የመሰለኝ። ልጁ በእግሩ ሲቆም እኮ ነው ገና የሚያስፈልጉት ነገሮች አሉ። ከዛ በኋላ ነው እዳን ወደ መክፈል የሚሄደው። ነው ኮሚኒቲ ያውቃለሁ፣ ግን በህዝብ ፊት ቃል ይግባልኝ። ወንድምየው ምንድን አለኝ? እኔ ብሬን የተበላ ሰው እኔ ላስመልስልሽ አልችልም። በምታስመልሽበት ጠሪቃ አቡ በአላህ አሁን አንድ ነገር እኔ ልናገር። አንተም ታወራለህ። ሁለታችሁም እስከ ዛሬ ድረስ ለእኔ ለምን እንደደበቃችሁኝ የገንዘብ ጉዳይ እሷም ማስታርቂኝ ብላ መታ ከሴቶችን የኔ ማር የኔ ፍቅር ይላል። ለምን እህቴ እያለ አያወራቸውም? አንድ ሰው ሊገዛ ሲገባ ለምን እህቴ እያለ አያወራም? ለምን የኔ ማር የኔ ፍቅር ሀቢብቲ እያለ ከሴቶች ጋር ያወራል እያለች በኩለ ሌሊት ቮይስ ስታደርግብኝ ሳስታርቅ 5 ሳንቲም ብር እንደተሰጠች ካልነገርከኝ አንቺን ብር እንደሰጠሽ አልነገርሽኝም። ዛሬ ስትጣሉ አልፈልግም ሲልሽ አስታርቂኝ፣ መለያየት አልፈልግም፣ እወደዋለሁ፣ እንዳያዝንብኝ፣ እንዳይቀየመኝ ስትይ ኤጂ ተቆጥቼ እንደናት እኔ እናትህ ነኝ አክብረኝ ብዬ ተቆጥቼ ሳስታርቃችሁ ገንዘብ እንደሰጠሽው አልነገርሽኝም ነበር። ዛሬ ግን በቃኝ ብሎ ሲለያይ ገንዘብ እንደሰጠሽና ገንዘብሽን ለማስመለስ መጣሽ። ለምን መጀመሪያ አልነገርሽኝም? ገንዘብ እንደሰጠሽ ልትሰጪው ስትይ ለምን አላማከርሽኝም? ለምን ሀቢባ በቲክቶክ ባል ተዋውቅ ያለው እና ብር ልስጠው ወይ ምን ትያለሽ ብለሽ ለምን አላማከርሽኝም? አንቺ ቤት ነው ሙለው የአንቺን ላይፍ ተከታታይ ነኝ ካልሽኝ በጣም አጥፍቻለሁ። እዚህ ጋር ጥፋት ነው አውቃለሁ። እዚህ ጋር ሳታማክሩ ተደብቃችሁ ትሰጣላችሁ። ልክ አንፈልግም በቃ ከእናንተ ጋር ፍቅር ብለው ሲለያዩ ብሬን አምጡ ብላችሁ ትመጣላችሁ። አሁን ቪዲዮ አብራ ያንተን ሳይድ ተናገር። ከዛ ብሯን በስንት ወር ክፍያ ያው ሙኒትም ተናግራለች። ስራ አልጀመረም። ስራ ሲጀምር በየወሩ ከደሞዙ ላይ የሚችለው ታማሚ ልጅ አለው፣ በእግሩ ቆሞ መሄድ የማይችል አካል ጉዳተኛ ልጅ አለው። እኔ ለሱ ሚዲያ ላይ የለመንኩትና 250 ሺህ ለምኝለት፣ አንቺ ደግሞ 100 ሺህ ሞልተሽለት ዱባይ እየመጣ አካል ጉዳተኛ ልጁን ሊያሳክም ነው። ቆሞ መሄድ ቪዲዮ አለኝ። ልጁ ቆሞ መሄድ የማይችል ልጅ አለው፣ አካል ጉዳተኛ ልጅ አለው። ልጁን እንዲያሳክም ነበር እኔ ሙኒትን ጭቅጭቅ አድርጌ አስቸግሬ ከራሷ ገንዘብ ሞልታ ይሄ ልጅ ዱባይ እየመጣ ሰርቶ ልጁን እንዲያሳክም ነበረ። ምን ሴት ላይ እንዳንጠለጠለው ምን ፍቅር ምናምን ነገር እንዳስጀመረው አላውቅም። ችግሩን ሳይፈታ ልጁን ሳያሳክም ገና ሴት ሀቡ 30 ሰከንድ ቦይስ አድርጌልሻለሁ። መጀመሪያ አዳምጪው እና በእኔ ትፈርጃለሽ። 30 ሰከንድ ብቻ ናት። እኔ መነካካት የማልፈልገው ሰው ጋር አሁንም መነካካት አልፈልግም እና ከዛ በኋላ አይፈልግሽም በይ፣ ችግር የለውም። እዚህ ጋር ማን አለ ከኔና ከአዚዛ ውጭ አንተ ልትነካካው ምስችል? እንደዛ አይደለም አክስቴ፣ እናንተ ጋር ሳይሆን እሷ ይዛ ሌላ ነው። ይኸውልህ ልንገርህ፣ የበኋለኛውን ቦይስ ነው የምታደምጪው። ሀቡ ገብቶሻል? እኛ ጋር እስከመጣህ ድረስ አህመድ፣ እናንተ እንደፈለጋችሁ አብክታችሁ አፍርሳችሁ ምናምን አይደለም የምትሄዱት። እኛ እንደ ታላቅነታችን አይተን ማለት የሚገባንን እንላለን። ይሄ ኒካ ነው፣ ቀልድ አይደለም። አይደለም እንዴ? አውቃለሁ አክስቴ ሞኒተሪ ሁሉንም ነገር እኮ አውቃለሁ። እኔ አሁን ልጅቷን ብሩን አልመልስም አላልኩም። እስኪ አንዴ ተረጋግሽ ትብናት። እኔ ብሩን አልክም አላልኩም። ገብቶሻል? ልጅቷን ምንድነው መጀመሪያ ጊዜ ብር ላኪልኝ ብያታለሁ። ከሌላ ሰው ወይ ወላሂ አጎቴ ሊስጠይቅ ምን ስትል እኔ ምንም ነገር አትበይ፣ ገንዘብ ካስፈለገኝ እነግርሻለሁ አልኳት። እንደዚህ የሚቸግረው ከሆነ ምናምን ከሌላም ሰው እናቴም ጋር ድረስ ትሄዳለች።
እኔ እነሱ ማስደሰት ነው ፈልገው ትላለች ትበልሽ፣ ችግር የለውም። ግን እነሱ መጀመሪያ ፖይንታቸው ሌላ ነው። እኔን በገንዘብ አስራ እንዲፈልግሽ ማድረግ ነው ልጅቱ የፈለገችው ነበረ። ገብቶሻል? በገንዘብ መታሰር ካልፈለግ ነፃ መውጣት ከፈለግ እየሰራክ በየወሩ ይሄን ያህል እከፍላታለሁ ትላለህ። እኔ ሳይክድ ራሱ ሚዲያ ላይ ለመክሰስ አሁን አልልም። አዳምጪኝ፣ እንደዛ አልልም። መጀመሪያ እኔ ብያታለሁ። ብሩን ይኸው ከልጄ ከማሳድግበት ላይ እኔ አንድ ብር አላጠፋውም። ሀቡ በአንቺ በመጡት ሰዎች ሰፖርት ባረጉኝ ልብስ ገዝቼ ምን ብዬ ወላሂ አንድ ብር አላጠፋውም። ምክንያቱም አሁንም ያንን ብር እዛ ጋር ልሰጣት የቻልኩት 40 ሺህ ብር ወዲያውኑ ማታ ነው የሰጠዋል። እኔ ምንም ነገር ሰው እንዲቀየምብኝ አልፈልግም። ዛሬም ነገም ከነገ ወዲያ 40 ሺህ ብር ሰጥቶሻል። ለእሱ ካወጣሽው ወጪ ላይ 40 ሺህ ብር ሰጥቶሻል። እኔ የመጣሁት አንዴ ዙዙ ኦልሬዲ ክፍያውን ከጀመረ ማታ 40 ሺህ ብር ካስገባ ይሄ ልጅ በምን ፍጥነት ዱባይ ላይ ልብስ መሸጥ ስትቀጠሪ በኮሚሽን ነው ደሞዝ ራሱ የለም። በሸጥሽው ልክ ነው የሚታሰብልሽ። ከሸጥሽው ላይ ይታሰብልሻል። ካልሸጥሽ ባዶ ነው። ገባሽ? ስለዚህ በዚህ ፍጥነት ቆይ ዙዙዬ በእናትሽ አንጤኔና በዚህ ፍጥነት ኬት አምጥቶ ኩላሊቱን አውጥቶ ይሽጣው ይሄ ልጅ በዚህ ፍጥነት ኬት አምጥቶ ይሰጠኛል ብለሽ አስበሽ ነው ሚዲያ ላይ ወጥተሽ የከሰስሽው? አልገባኝ ነገር 40 ሺህ ብር ትናንት ካስገባ ዛሬ ሌላ 40 ሺህ ብር ኬት ያመጣል? በዚህ ፍጥነት ኬት ያመጣል? አልገባኝ። አሁን እኮ አይደለም አይብ ሀቡዬ ንገሪኝ። 7 ወር ሲል እኔ ደግሞ በዛ በ7 ወር ውስጥ ወንድምየው እንዲያነጋግረን በውስጥ እንትን ስለው ስልክ ዘግቶ ስለወጣ የዛሬ 7 ወር ላሽ ብለኝ ሳ እኔ አሁን የመጣሁበት ምክንያት ምንድን ነው? በህዝብ ፊት ቃል እንዲገባልኝ እንደዚህ ነው ምናምን በዚህ ክፍያውን ጨርስላታለሁ እንዲለው እንጂ ወንድም ህዝብ ይወቅልኝ። የዛሬ 7 ወር ካልከፈለ በህዝቡ ሚዲያ ላይ መጥቼ ድጋሚ እንድከሰው አሁን ህዝቡ እንደ ምስክር እንዲሆንልኝ ነው ጥያቄው። አዎ ልንገርሽ ሀቢባ፣ አሁን የዛሬ 7 ወር ይሄንን ነገር ዝም ብዬ በውስጥ ይዤ ብመጣ ትቀበኛለሽ? በሰዓቱ ለምን አልመጣሽም ነው የምትይው? ለምን ብሩን አልነገርሽኝም? መላክሽን አላልሽኝም? እንዳስታርቂ ስትነግሪ ለምን ደበቅሽኝ? የብሩን ጉዳይ ለምን ደበቅሽኝ? እንቀጥላለን ብለሽ ስላሰብሽ ቆይ ለሰው ገንዘብ ስትሰጪ ከተለያየን እቀበለዋለሁ። አብሮኝ እስካለ ድረስ ይህን ገንዘብ እንካ፣ አብረኸኝ እስካለህ ድረስ ከኔ ጋር መለያየት ከፈለግ ብሬን ታመጣለህ። እንደዛ ነው ነገሩ። የኔ አንቺ የኔ ማለት ነው ልሽ የኔ ቅጥቅጥ ከሆንሽ አይደለም ኒ ካላሰርሹ ትናንትና ለተዋወቅሽ ቀርቶ ላገባሹ ባል አትሰጪ። ገባሻ? ላገባሹ ባል እሱ ሌላ ቦታ አንቺ ሌላ ቦታ እየኖራችሁ ገንዘብ አትሰጪም። የኔ ልጅ ብትሆኚ የኔ ቅጥቅጥ ብትሆኚ የኔን ቅጥቅጥማ አይተሻታል። አግብቶ አረብ ሀገር የላካትን ባል ስመጣ ይደርሳል ያለችው ገንዘብ አላከችለትም። አንቺ ገና ላላገባሹ በአካል ላላገኘሹ አብረሹ ምንም ላላሳለፍሽ ሰው ብር ሰጥተሽ ከዛ የአንቺ ልጅ ነኝ አንቺ ቤት ነው ሙሎትኛል። አንቺ በፍጹም የኔ ልጅ ልትሆኛችው። የኔን ምክር የሚሰማ ሰው ለወንድ ብር አይሰጥም። በዛ ላይ ሳትነግሪኝ ስለሌላ ነገር ስታወሪኝ ቆይተሽ ስለ ብሩ ግን ሳትነግሪኝ ነው የሰጠሽ። ለምን ከኔ ደብቀሽ መስጠት ፈለግሽ? ለምን ቢያንስ አላማከርሽኝ? ማንም ይሁን ያ ሰው ኖ እልሽ ነበር። ለወንድ ብር አትስጪ ኖ እልሽ ነበር። እሺ ይህን ጥፋቴ ነው አልኩሽ ስላመንኩትና የተጎዳ ሰው ስለሆነ አይክዳኝም ብዬ ስላልኩን እውነት ነው። ግን አሁን እኔ የመጣሁበት በዛሬው ላይ ያንጣ ብዬ አይደለም ብሎኛል። እሱም እከፍልሻለሁ እሰጥሻለሁ ብሎኛል። ግን የዛሬ 7 ወር ድረስ ሰው ቃል በመካከላችን ሰው መግባት አለበት። አሁን እሱና እኔ ነን እንጂ ወንድምየውም የራሴንም አላስመለስኩም። ስለ ብርሽ ጉዳይ ማስረጃሽን ይዘሽ ሂደሽ የምትጠይቂው አካል ጋር ጠይቂው እንጂ ብሩ መመልስ ብዬ አልለውም። 100 ሺህ ብር አስገባላትና እየሰራ ቀስ ብለህ ትሰጣታለህ። አሁን በይህ አስማማቸው ሲለው እምቢ አለ። እኔ አሁን ያንጣም ብዬ እኮ ግትር አላልኩም። ግን በእናንተ ፊት ቃል ይግባልኝና ይሄን ያህል እንደዚህ እያረኩኝ እልክላታለሁ። በ3 ወርም ሆነ ይሄን ያህል እንደዚህ ነው ብሎ እየበለኝ ነው ያልኩት እንጂ አላስገባም አለኝ አልክም አለኝ ምናምን ደግሞ ይናገር። ለምን አልፈልግም እንዳለሽ ለምን አብሮ መቀጠል እንዳልቻለ የእሱን ጉድ ሳይድ ደግሞ ይናገር። እድል ትሰጫዋለሽ አሁን እሱ እንዲናገር። ያው ምን ታርገለታለህ ይናገር። ግን ለሚናገረው ነገር ሌላ ነገር ከሆነ ማስረጃ እንዲያመጣ ጠይቂው። እኔ አሁን ስለ ታሪካችንና እሱም ስላመነበት ነገር የተናገርኩት እንጂ እንደዚህ ነው ብላ ምናምን ሌላ ቤት ሄዳ ኮመንት ነው። በጣም ትጨቃጨቃለች፣ በቃ በጣም ትቀናለች። ኦቨር ለምን የኔ ቆንጆ ትላለ ሴቶችን ለኔም ያልሽኝ እሱም ያለኝ ሳስታርቃት የኔ ቆንጆ ለምን ትላለች? ሀቢብቲ ይላል። ሀቢብቲ ለምን ይላል? ገስት ገብተው ሊገዙ ሲሉ የኔ እህት ለምን አይላቸውም? ለምን የኔ ቆንጆ የኔ ማር ይላል፣ የኔ ወለላ ይላል፣ የሀቢብቲ ይላል እያለች 10 ሼር ታደርግብኛለች። 10 በዋትሳፕ
እንዲህ አትበል፣ እንዲህ በል፣ ባለትዳር ነኝ በል፣ እንዲህ በል፣ በውስጥ ላውራ ሲሉክ ለምን እሺ ትላለህ? በውስጥ ሲሉክ ኖ በል፣ እንዲህ በል እያለች 10 ጊዜ ሜሴጅ ታደርግብኛለች። እኔ ከስተመር ላስተናግድ ወይንስ የእሷን ሜሴጅ 10 ጊዜ ጋር ጤው እያለ ሲገባ እሷን እንትን ልበል? በቃ ስራዬን መስራት አልቻልኩም ነው ያለኝ። እኔ ታረቁ ብዬ ስቆጣው ገባሽ? እሺ ሀቢባ የቆይ ልንገርሽ የሚለውን ነገር አስተካከለው እንጂ አልኩ። ቆይ ጠይብ ልንገርሽ 10 ጊዜ እየሄድኩኝ አላልኩም፣ ግን የሚለውን ነገር ይህን ነገር አትበል ብየዋለሁኝ። አንቺ አሁን አንድ ሰው ሲስምሽ አይደለም እንደ ባለትዳረኛ አትሳሙኝ የምትለው? ይሄ እኮ የራስሽን ሰው እንዴት ነው ጠይብ እንደዛ አትስራ አላልኩትም። በክብር አታናግር አላልኩትም። አትርዳቸው፣ ቪዲዮ አትስራ ምናምን አላልኩም። እና ታዲያ እንዴት እንደዛ ይባላል? ሰብሪ ዙዙ አንድ የሚሉት አድርጊ። አንድ ነገር ልንገርሽ፣ ፍቅር በጣም ክፉ ነው፣ መጥፎ ነው። እንኳን አንቺ ትንሿ ልጅ ይሄንን የመሰለ ቆንጅዬ ባልኖርሽ፣ እኔም ባሌ በጣም ቆንጆ ነው እንዲህ ብለው ሲያዩት ራሱ አልወጡም። ፍቅር ነው፣ ጥላቻ አይደለም። ግን አመጣጥሽ ስህተት ሆነ። እኛ የተረዳ ነው የተበዳይ ነሽ ብለን ነው፣ አንቺ ግን አፍቃሪ ነሽ። አጅሬው ደግሞ ገና ፍንዳታ ነው፣ ገና ነው። ችግሩ ይሄ ነው። ያየው ይወደዋል። እኔ ራሴ እየገባሁኝ አየዋለሁ። አንድም ቀን ወንድ ሲገዛው አይቻል አቅም ሴት እንጂ ልክ ነሽ። ተናገር ሴት አኩሪ ነው ይባላል። በሴት የሚከበብ ወንድ ስሚ የማይሆንሽ ቆንጆ የወደዱ ሁለት ችሎ ነው። እስኪ እኔ አዳምጡኝና ማለት ነው። እኔ ይችን ልጅ ጋር መቀጠል ባልፈልግ አክስቴ ሞኒተር አዋርቻታለሁ። ላመጣ ነው እንደዚህ ነው ብዬ ሁሉ አነግሬያታለሁ። ሚዲያ ላይ ላወጣት ሁሉ ተናግሬያለሁ። ግን እኔ የአሁኗንም ቦይስ አዳምጪልኝ። አሁን 29 ሰከንድ አድርጌያለሁ። ያችኛዋንም የሆነ ነገር ጋር እኔ አጣብቅኝ ውስጥ እንዳለው ማንኛውም ሰው ያውቃል። የሆነ ደካማ ጎን አለኝ። ግን እሷ የመጣችው በደካማ ጎኔ ነው። ሀቡ እኔ ምን አደርጋለሁ? እሺ ግን ያን ነገር እኔ ካላረኩኝ እኔ አውቃለሁ ምን እንደሚሆን ማለት ነው። አሁንም ማንም ጋር መነካካት አልፈልግም። ያልኩት እንድትረጅኝ የምፈልገው ይሄንን ነው። ብሯን ደግሞ አልመልስም አላልኩም፣ እሰጣታለሁ ያልኩት። እኔ ከየት አለኝ ብሩን አላጠፋሁትም። አሁንም ቢሆን ለልጅ 70 ሺህ ብር አለኝ ኢትዮጵያ። ምክንያቱም ከልጅ የሚበልጥብኝ አንድም ነገር የለኝ። የምነግርሽ ነገር ማለት ነው። ቀንሽ 120 ሺህ ብር ነበረኝ፣ 40 ሺህ ብር ማታውኑ እንደዛ ተነጋገር። ማታውኑ ወደውኑ 10 ሰከንድ እንኳን አልቆይም ደውዬ ሳስልክላት ወላሂ ግፋ ቢል ወይ 1 ደቂቃ ነው እንጂ ሰጠዋል። እኔ የምወድቅበትን ገና አላቅም። ስራ አላገኝ አላቅም። አላህ ነው ሁሉንም የሚያውቀው። ስለዚህ እኔ እንደ ራሴ ሀሳብ ኢንሻአላህ ስራዬን ከያዝኩኝ ምንም ሳላወላውል እሰጥሻለሁ አልኳት። እኔ ግን አሁን እኔ ይሄን ነገር ስናገር እሷ መታ ከሰሰችኝ። ያር ትክሰሰኝ እንኳን ከሰሰችኝ። ይሄን 100 ሺህ ብር ተደዋውለን ያወራ ነው። አንዳንድ መረጃዎችን ደግሞ ይሄን ስላሰበችበት አጠፍታችኋለች። አቡ እኔ ክፉ አላስበም ሰው ላይ። የእሷንም ክፉ አልፈልግም፣ የማንንም ክፉ አልፈልግም። ታጥፋው ችግር የለውም። ግን ይህን 100 ሺህ ብር እንደ ማንኛውም ሰው ለእይታ ነው የሰጠችኝ ራሱ። እኔ ግን ወላሂ እሰጥሻለሁ ነው ያልኳት። ወረበል ካባ እሷም ሽንት ቤት አጥባ ነው ያመጣችው። አውቃለሁ ህመሙን ስለማውቀው። ይቺ ልጅ ይህን ገንዘብ ከየትም አታመጣው፣ ማንም አይሰጣትም። ብሩን እሰጥሻለሁ ነበር ያልኳት። ያ 100 ሺህ ብር ግን እይታ ነው። እንኳን ይሄንን 450 ሺውን ሸፍኜ ልውሰድ ስትለኝ እኔ በገንዘብ መታጠር አልፈልግም። ሴትዮ መጀመሪያ በኔፓ ተገናኘን። እንደዚህ በቃ ፍቅራችን የሚቀጥልም ከሆነ በዛው ነው። የመጣሽበትንም አንቺ ታውቂያለሽ። ስለዚህ አላማችንን ወደፊት ማድረግ ካለብን ተያይዘን ወደፊት እንሄዳለን። ግን በገንዘብ ዙሪያ ይቅርታ አድርጊልኝ፣ የምፈልገውን ነገር አድርግሽልኛል ምናምን አወራ እየተደዋወሉ። አሁንም ግን እዚህ መጣሁኝ። ደወለችልኝ። እኔ ሊቭ ላይ ሆኜ ደወለች ስላት ከአሁን በኋላ ሴት ጋር የሚያገናኝ ስራ እንዲሰራብኝ አልፈልግም። 2000 ድርሃም ስንት እንደሚመጣ ንገረኝ፣ እልክልሃለሁኝ። ሴት ጋር የሚያገናኝ ስራ እንዲያሰራ እኔ መመጣት ወላሂ ብላለች። ወረበልካ አታቋርጭ፣ እኔ ላውራ እንደዛ አለችኝ። ከዛ ሴትዮ ያምሻል እንዲህ ምናምን ብዬ ጥርቅም አድርጌ ዘጋሁት። ወዲያው ዘጋሁት፣ ስልኩ ዘጋሁባትና ስራዬን ጀመርኩ ማለት ነው። ስራዬን ስጀምር ዝም ብላ አመሸችና ጠዋት 8 ደቂቃ ቦይስ አድርጋለች። ለአንቺ ተናግራለች፣ ለእህቴ ተናግራለች፣ ለአጎቴ ልጅ ተናግራለች። በትዳር መሀል 3ኛ ወገን የሚያስገባ ሰው መቼም ነው የማይሆነው ሀቢባ። እኔ ግልጹ ነው የምናገረው። ሰው አንቺ ለትዳርሽ የባልሽን ገመና እያወጣሽ የምታወሪ ከሆነ ድክመቱን የሆነ ነገር የምትናገሪ ከሆነ መቼም ነው የማይሆነው። በትዳርሽ አንቺ እሱ ጋር እስካለች ድረስ በቃ መሞከር ለመታረቅ በየትኛውም በቃ በፍቅር የሆነ መግባባት። ወላሂ ላዚም ማንኛውም ሰው ወንድ እኮ ተላላ ነው እኮ ይታለላል። ግን እሷ ምንድነው 3ኛው ወገን በትዳሯ የምታስገባው? ለምንድን ነው? ሁለተኛ ለሰው ነው እሷ የምትኖረው። እናንተና እንደዚህ እያሉኝ ይህን እያሉኝ
ምናምን በቃ አንቺ ለሰው መኖር የለብሽም። እኔ ደግሞ ሚዲያ ላይ አትምጪ አልኳት። እዛ ጋር ቁጭ ብላ እየተናደደች ነው፣ እየታመመች ነው። ወላሂ ራሷን እያመማት ነው። የሆነ ነገር ሰባ ላይ ሰዓት እያመማት ነው። ያንን ነው ብላኛለች። አልኩሽ እኮ አትምጪ ብያታለሁኝ። ያው የእኔ ደግሞ ፖስት የሚያደርጉት ከአንቺ ቤት ያገኘኋቸው ሲያግዙኝ የነበሩት ከጎኔ የነበሩ ምርጥ ምርጥ እህቶች እነ መቅደለዋ ምናምን ናቸው እንጂ ሌላ ነገር ወረበል ከአባ ሴት ጋር አውርቼ ከሆነ እዚህ ጋር መጥተው 10 ሺህ ህዝብ አለ አህመዴ ጋር ትጀናጅኛለሁ ትበለኝ። ልዋረድ ወላሂ ልዋረድ። እኔ የኔ ቆንጆ ምናምን ሊቭ ላይ ይላለሁ፣ ግን ለምዶብኛል። እኔ ያንን እንትን ማለት አልችልም። ሀቢብቲ ምናምን እላለሁ አልልም። ግን ይሄ ነገር ማሰብ ያለብሽ ነገ እኮ እኔ የእሷ ሰው ነኝ ብታቅ፣ የራሷ ነኝ ብታቅ። ይህ ነገር ከአንድም 5-6 ጊዜ የቪዲዮ ማስረጃ አለኝ። እያለቀሰች ቁርአን ይዛ መጣ እያለቀሰች ይቅርታ ጠይቃኝ ከአንድም 2-3 ሰው ይዛ እንዲሁም ወላሂ ለአንድ ቀን ጸብ በመሀል እስክራች ሰው ታስገባለች። እኔ መጀመሪያም ስህተት የሰራሁት ሶስተኛ ያችኛዋ ልጅ ጋር የተጣላ ነው የሰው ወሬ በመስማቷ ነው። ገብቶሻል አይደል? ሁሉንም ነገር የሆነው አሁንም ሶስተኛ ወገን የሚያስገባ ሰው ለትዳሬ ስለማይሆን በልጅም ብዬ እንደማኮኔ ነገርኳት እና ሁሉም ነገር በስነስርዓት እንደተጀመረ በስነስርዓት ማለቅ አለበት። ገንዘብሽን በፊት ገንዘቡን ሳልነካ ይህ ፕሮሰስ ሳይጀመር ላላህ ብልሽ አካውንቱን ላኪ ብርሽን ልስጥሽ ብያታለሁ። አንድ ብር መንካት ሳልፈልግ ብሩ የእናንተም ያ ፕሮሰሱ ሳይጀመር የለም እንትና ሪም እንደታመመች ያ 100 ሺህ ይመለሳል ብዬ ስላሰብኩ ይሞላል። ያ ከተመለሰ ድክመት የሆነው ይሄ 100 ሺህ ብር አይደለም ያ ስለሚመለስ እሰጣት ነበር። አሁንም ልጅቷ ግን እዚህ ጋር ገንዘብ ልካ እኔን በገንዘብ አስራ ያው እንደገዛችኝ አድርጋ እንትን ማለት ነው የፈለገችው። ትናገራለች ላልኩሽ ሰው ታሰድበኛለች። እኔም ደግሞ መናገር ስለማልችል ተጨንቄ ነበረ። ግን እኔ አሁን አልሐምዱሊላህ ምንም የሚመጣ ነገር የለም። ግን አሁንም በዙ ካለፈ ኢንሻአላህ ምንም የሚፈጠር ነገር አይኖርም። ገንዘብ ላለችው ደግሞ እኔ በፊት ራሴ ሰጥሻለሁ ብያታለሁ፣ ነግሬያታለሁ። በዚህ ቀስፈት የማመጣው ገንዘብ የለኝም። ቦይስ ማስረጃ ምናምን ላለችው ተላክልሽ፣ ሁሉንም አዳምጪ፣ ችግር የለውም። እኔ ከህዝብ የምወጣ ሰው አይደለሁም። አንደኛ እሷን ገንዘብ አልፈልግም። ግን ሰጣችሁ ካልካድክም ማለት ብሩ እንደሰጠችሁ ካልካድኩም እኮ እኔ እሰጥሻለሁ ራሴ ነኝ። ምንም አይነት ማስረጃ የሚያስፈልገን ለካደ ሰው ነው። ግን አሁን እኔ የምነግርሽ ነገር ቀስ ብዬ ተረጋግቼ የራሴን አስተካክዬ ነው የምሰጣት። ይሄን ትከሳኛለች፣ ምንም ነገር ላደርግ አልችልም። ግን ህዝብ ፊት እኔ ቃል ምገባላት እኔ ይሄን ነገር እኔ መንጃ ፈቃዴና አይዲን እጄ ላይ ሳልይዝ 1 ብር አልሰጣትም፣ እነግራታለሁ። እሺ አህመድ መጀመሪያ እኔ መስሎኝ የነበረው ተበድረህ አጭበርብረህ ወላሂ ብድር አይደለም። ግን አቡ ነይታ ነበር 100 እንደ ማንኛውም ሰው የሰጠችኝ። ግን እኔ እሰጣታለሁ ነው ያልኩት፣ ምክንያቱም ስለማልፈልግ። ይኸውልህ መጀመሪያ አበድረህ አጭበርብረህ መስሎኝ በጣም ደም ግፊቴ ከፍ ብሎ ነበር። በጣም ተበሳጭቼ ነበረ። በፍቅረኝነት በባልና ሚስት እንደ ስጦታ ከሆነ የተሰጣጣችሁት አንተ ሀቄ ነው የሰጠውክ ነገር ጸጽቶኛል መልስልኝ ካለች ሙኒት ስራ ስታስገባት ስራ ሰርተህ በየወሩ ከደሞዝክ ላይ የቻልከውን ያህል መንጃ ፈቃድክን ከያዝክ ስራን ከጀመርክ በኋላ የሰው ሀቅ መልስ። መጀመሪያ ነይታ ስጦታ ብላ ሰጥታለች አይደል? አሁን ደግሞ የኔ ካልሆንክ ብሩን አምጣ ብላለች አይደል? የኔ ከሆንክ ብቻ ነው ይሄ ብር ያንተ የሚሆነው፣ የኔ ከሆንክ ብቻ ነው። የኔ ካልሆንክ የኔ ማትሆን ከሆነ ከኔ ጋር ማትቀጥል ከሆነ የሰጠውክን ብር አምጣ ካለች ሰርተህ ክፈላት። መስተካከል የሚችል ነገር የለም አህመድ። ኢንሻላህ እኔ አልከፍልም አላልኩም እኮ። እኔ እንደውም ያልኳት ቀላል ነው ወላሂ፣ እስከ 7 ወር ታገሽኝና ገንዘቡን ልስጥሽ ያልኳት እንጂ እንደዚህ ነው ምናምን አላልኳትም። እንደውም ችግር የለውም ዝሮ ገንዘቡን እሰጣታለሁ። ያም ማለ ይሄም ማለት ለራሴ ለአላህ ስል እኔ አውቀዋለሁኝ። ለአላህ ስል ለራሴ ስል ለነፍሴ ስል ምን መሰላችሁ? አይ ከታረቀ ምን ይበሱ ቦታ ሆን ከታረኩም መጀመሪያ ብሯን ከፍዬ ነው። ለምን ይሄ ወንድ ልጅ ነው። አቦ እኔ ከፍልለታለሁ። እሷ የመምጣት ፕላን አላት አይደለም? የመምጣት ፕላን አላት። አንደኛ ሞኔትዬ ትዳር በብር የሚቀይር አይደለም። አንቺም አትከፍል። ላስረዳት እኮ ነው። አንደኛ ይቺ ልጅ ፍቅር ነው እንዲያረጋት ያለው ግልጽና ግልጽ ነው። እሱን ማጥቃት ሳይሆን መያዝ ነው የፈለገችው። ይሄ ደግሞ የአንዳንድ ሴቶች ባህሪ ነው። አንዷ በእርግዝና፣ አንዷ በገንዘብ፣ አንዷ በምን መላ የመሰላቸውን ነገር ይጠቀማሉ። እኛም ያለፍንበት ህይወታችን ነው። ፍቅር ሲኖር በምን ሊያዘው ባሌን በምን አስደስቼ በምን ብዬ ያለ ነገር ነው። በፖዘቲቭ አይተ ነው
በጣም ትልቅ ነገር የተናገረው አህመድ ትዳር ላይ ሶስተኛ ሰው ከገባ አለቀ፣ ትዳር ፈረሰ። እናት አባት እንኳን ትዳር ላይ መግባት የለበትም። የሁለታችሁ ገበና የሁለታችሁ ነው፣ ጥሩ መጥፎ። ስለዚህ እንደኔ ብናስታርቃችሁ ደስ ይለናል። ቀልድ አይደለም፣ ኒካ ማለት ቀልድ አይደለም። አሁንም ሊቀጥሉ ነው። እሺ ቆይ እኔ ደግሞ በብር የያዘችው እንዳይመስለው። አንደኛ እሷ ስትመጣ ይኸውልሽ፣ እርግጠኛ ነኝ በእኔ ነው የምትመጣው። ቀንስላታል። ይሄን ብር ቀንሻ አመጣታለሁ። በሌላ ሰው ከመጣች የለም ብሩ እንግዲህ ቀንሻ አመጣትላታለሁ። ገባሽ? አንደኛ አጠገቧ ቢሆንም አንድ ነገር ይዘሽው እኮ ዝም ብሎ ቢወራጭ እንዳማትለቂው ታውቂያለሽ። ይሄ የስራው አይነት ነው ሀቢብቲ። እኔ ባይ ደስ ይለኛል ሰራሃ። እኔ ራሴ አልቀበለውም። ወላሂ ነው የምልሽ። ባለቤቴ ሀቢብቲ እያለ ሰው ቢያናግር አለቀ፣ ነደደ ቤቱ። አልቀበልም እንዲህ አይነት ነገር። ያው እነዛ ነገሮች የእኔ ብቻ ናቸው። የፍቅር ቃላቶች ለእኔ ብቻ ናቸው እንጂ ለማንም ሊያጋራቸው አይችልም። እዚህ ጋር ራይት አላት እቺ ልጅ። ኢቨን እንግዲህ ኢማጂን 2000 ልላክልህና ይሄን ስራ አቁም እስከ ማለት የደረሰችው እንግዲህ የግሏ የብቻዋ። ይሄ እንዲያውም በጣም ይሄ የፍቅር ብዛት ነው። ግን ችግሩ ደግሞ ወንድ ልጅ ጭቅጭቅ፣ ንዝንዝ እንንንን አይችልም። አንቺ ኮንፊደንስ ይኑርሽ። በሌላ መንገድ ኮንትሮል አድርጊው። ባልሽ ወደ ማንም እንዳያይ በሌላ ነገር አድርጊው። አንተም የተወሰነው ነገሮች አስተካክለህ ሲጀምር ሱቅ ስራ መተው አለበት። ታዲያ በዚህ ስራ እንደማይቀጥል ነው። እኔ እና እሱ ከስንት ቀን በፊት እኮ አውርተናል። እና የሚስተካከሉ ነገሮችን እኛ እንደ እናት እንደ እህት በውስጥ አስተካክለን፣ እሱም ደግሞ በገንዘብ ተያዝኩኝ ወይም ግዴታዎች ኖሮብኝ የሚሉትን ነገር በጭንቅላቱ እንዳይገባ ፕሮሰስሽን ጨርሽና ወደዚህ ስትመጪ ከእዳ ነፃ ነው ልጃችን። አህመድ አሁን የኔ ልጅ ነው፣ የሀቡም አይደለም፣ እኔ ጋ ነው ያለው። ስለዚህ እንደዚህ እናደርጋለን። እኔ የበላሽ መስሎኝ ተበድሮ የካደሽ ወይም በቪዛ የጨመረ ወላሂ ያጭበረበራት ያታለላት የሆነ ነገር መስሎኝ በቃ ብር እንዲህ ወዳ ፈጥራ ፍቅረኛ ሆኖ ወዳ ፈታ እንደሆነ አላወኩም። አንቺ ይሻላል። እኔ ሜሴጁ የደረሰኝ ለታ ከእንቅልፌ ስነሳ እንዲ አልጋ ላይ መጀመሪያ የምትከፍችው ነገር የለም ከፈት ሳረግ ፎቶውንና ሪሲቶቹን ሳይ አልኩኝ። ይህም ደግሞ ተነስቶ እኔን ከሰሰ ነው ያልኩት። ለራሴ ነበር የመሰለኝ። አይዲውም ብሎ ነው የከሰሰኝ፣ ምን ብሎ ነው የከሰሰኝ? ገንዘቡ እንኳን በሱ በኩል አልመጣ። ገባሽ? ኤኒዌይ የፍቅር ነው፣ የፍቅር ስለሆነ አንተም ደግሞ አቀዝቅዝላት ፍቅሩ። አብራችሁ መኖር ስትጀምሩ ነገሮች ይበርዳሉ። አሁን የዲስታንስ ፍቅር ሆነና ነው ያቃታቸው። እኛ እዚህ ጋር እናንተን ልናለያይ አልተቀመጥንም፣ አናለያይምም። ታሪክ ቢመጣ ኒካ ማለት በጣም ትልቅ ነገር ነው። ህፃናቶችም ናችሁ፣ ልጆችም ስለሆናችሁ ነው። እኔ ማሻላ 24-25ኛ ዓመቴን እያያዝኩ ነው በትዳር። አልጋ በአልጋ ሆኖ አይደለም፣ ብዙ ነገሮች አልፈዋል። ብዙ ነገሮች ግን እንዳመጣጡ በመለስ ራስን ማብሰል፣ እናት አባትን መመልከት። እናቴ እንዴት አሳለፈች፣ አባቴ እንዴት አሳለፈ፣ ብዙ ነገር አለ። ይሄንን እንደ ብቻ ምን ይመስላችኋል? አይሻልም? እንደ እናት እንዳክስት እና እኔ የምፈልገው የመጀመሪያ አክስቴ ሙኒት አንዴ ልናገር፣ በጣም ይቀርሳል። እናቴ ሀቢባ የላኩላ ቦይስ አለ። መጀመሪያም እንዴት እንደሆነ ሁሉም ነገር ብዬ አስባለሁ። ኧረ አልችልም እናቴ። አክስቴ ሀቢባ ይኸው እንዲያውም ማለት ነው የሀቡ ልጅ ብዬ ቲክቶክ ሌላ አካውንት ነበረኝና የሀቡ ልጅ የሚል እናትህን ካርካት እንዲህ ምናምን ብለው እንትን ሲሉኝ ወረበል ከአባ የሀቡ ልጅ የሚል እንዲሁም 7000 ምናምን ፎሎወር ገብቷል። እና ሀቢባ እና እኔን ብቻ ነው የምፖስተው። አረ ባሏ እንዲያይ አፋታቸው ይሉኛል። እናትህን በአንድ ሴት ቀየርካት ወይ ሲሉኝ በወለደ ብቻ ሳይሆን ባሳደግም አለ ድልድይ ስለሆነች እኔ ምንም ላደርግ የማልችለው ነገር ነው ይሄ።
ምናምን እንትን አለ መራት ላይ በአይዲ ነው በወለደም ባሳደገም በምንም አይደለም። እንገናኛለን እና ማለት ነው። ወገባችንን አልፋድ ያደቀናት እኔ ልጫንክ አልፈልግም፣ ግን እንደ ወንድ ክብር እንዲኖርክ ስለምፈልግ ገንዘቧን እንድትከፍል ፈልጋለሁ። ኮራ ብለህ ደረትን ነፍተህ መናገር የምትችለው ብሯን ስትመልስ ነው። አየህ አንተ ዛሬ ብር ባይኖርብክ በነፃነት አልፈልግም ማለት ትችላለህ አይደል? አልፈልግም ስትል አልፈልግም አለኝ ብላ አትከስክም ነበር። ገንዘብ እሺ ብለህ ባትቀበል ነው። ወንዶች ክብራችሁን እንዲጠበቅላችሁ ከፈለጋችሁ ሴት ልጅ ብር ስትሰጣችሁ ራሱ አልፈልግም በሏት። ብር የሰጠችክ ሴት ነገ በገዛ ባህሪዋ አልፈልግም ስትላት ሚዲያ ላይ ወጥታ ብሬን በልቶ ብላ ትከሳሃለች። ግን በሰላሙ ሰዓት ብር ስትሰጥክ አልፈልግም ብትላት ኖሮ ሴቶች አሁን የመያዣ መንገዳቸው ነው። ብር የሚሰጡክ ሊይዙክ ነው። ነገ አልፈልግም ስትሏቸው ሚዲያ ላይ ወጥተው ሊከሷችሁ ስለሆነ ብር የሚሰጧችሁ። ብር ሲሰጥክ አልፈልግም ኖ ለምኜ ልብላ አልፈልግም በሉ። ብር ባትቀበል ኖሮ ዛሬ አንተ ተከሳሽ አትሆንም ነበር። አልፈልግም ስትል በነፃነት ምንም የሚያስብ ነገር የለም። አልፈልግም ብለህ ትሄዳለህ። ግን ገንዘብ ይዞ ደግሞ አልፈልግም የለም። ሳትወድ በግድ እኮ አብረሃት ትቀጥላለህ። ገንዘብህን ዕዳህን ከፍለህ እስክትጨርስ ገባህ? እኔ አሁን ሀቡ እኔ ህሊናዬን መሸጥ አልፈልግም። የሰው ገንዘብ መብላት አልፈልግም። ይሄን እኮ ነግሬያታለሁ። ልጅቱ ሲጀመር የምትወደኝ ቢሆንና እኔ ጋር ሀሳብ ኑሯን ቢሆን ይሄ ነገር ከተፈጠረ እዚህ ስራ ከገባሁ ወደዚህ ነው 10 ምናምን ቀኑ ነው። ገባሽ አይደል? ሚዲያ ላይ የራሱ አታመጣኝም ነበረ። ገብቶሻል? አይ ተወዳለህ ግን 100% እርግጠኛ ነው። አክስቴ አንድ ያዳች ይሄ የመጨረሻ ነው ማስረጃ የምትወደው ወላሂ በኩል ለኔ ቮይስ ያደረገችልኝ የሆነ ቀን ገስት እየገቡ የኔ ማር የኔ ቁርብ ሲሉት እሱ ሀቢብቲ ምናምን እያለ ያወራቸዋል። ለምን እህቴ ብሎ እነሱም ወንድሜ እያሉ እሱም እህቴ እያለ ለምን አያወራቸውም? እንግዲህ ይሄ ካናገዳ ስለምትወደው ነው። ይሄ ምን ብሏታል? አዚ ምን ብሏታል? አካውንትሽን ቀይሪ አትምጪ ሲልም እኮ የእሱን የፍቅር ነው። ግን የወንድ ልጅ አቅልና የሴት ልጅ አቅል የተለያየ ነው። አሁን ሀቡድ ዋው ትላለች። እንግዲህ እነሱ የራሳቸው መንገድ አላቸው፣ የራሳቸው መንገድ አላቸው። ገባሽ? ወንዶቹ ከኛ ራሳቸውን ኮንትሮል ማድረግ ይችላሉ። እኛ በቀላሉ አናፈቅርም። ስናፈቅር ደግሞ ያውም ደግሞ የመጀመሪያ ይሄ ነው ሪዛልቱ፣ አላስተነፍስ አላንቀሳቀስ ነው። ስለዚህ ለራሳቸው ሀሳብ ባንተዋቸውና አረጋግተን ሌላ ቀን በውስጥ ሆይ ሆይ በሌለበት ብንጨርሰው። አህመድ እንግዲህ ህዝቡ ያልከበዳቸው እኛ ከብደናቸው አይታረቁም። እዚሁ ታርቀው ይውጡ። ያልከበዳቸው እኔ በበኩሌ ሁለተኛ ዝቦታም እንደማልገኝ ነው የምነግርሽ። እኔ ራሷን እንዳታጠፋ ዶክተር ነፍሳኔ ስትጠይቀኝ ራሴ ገፍቼ ሰላም ነሽ ወይ ብዬ ስለጠየኳት ይህን ሰምቼ ጸጥ ማለት ስላለብኝ ነው እንጂ እንደዛ አይነት ጣጣ ውስጥ መግባትም አልፈልግም። እሱም በራሱ በኩል ትክክል ነው፣ እሷም ደግሞ በራሷ በኩል። እኔ በነገራችን ላይ እሷን 100 በሚሊዮን ጥፋተኛ ያደረኳት እሷን ነው። ጥፋቷ መንገሯ ነው። ጥፋቷ ሶስተኛ ሰው መሀላቸው ማስገባቷ ነው። አዚዛ ሁለት ፍቅረኛሞች ወይም ባልና ሚስቶች በራሳቸው ነው ጉዳያቸውን መጨረስ ያለባቸው። በቃ በራሳቸው ይኮራረፋሉ። ጀርባ እንዴ ባልና ሚስት ሆነን እኮ አንድ ቤት ጀርባ ተሰጣጠን እኮ እንተኛለን። ተጣልተን እኔና ባሌ ተኮራርፈን ኦኬ። ከዛ ሲበርድልኝ እንታረቃለን። ሶስተኛ ሰው ጋር መሄድ የለበትም። ሶስተኛ ሰው ጋር ጉዳዩ ከአንድ ጊዜ 3-4 ጊዜ ስንጣላ ነግሬያታለሁ። ሶስተኛዋ ግን በመሀላችን አታስገቢ ነግሬያታለሁ። ወረበል ካባ እንዲያውም ሊቭ ላይ እያለን ራሱ አንዳንዴ ስመጣ እንደ ምሳሌ አድርጌ ቢገባት እያልኩ ነግራታለሁ። ስሬስ ሊቭ ላይ ቁጭ ብዬ እኔ እንደዚህ ምኞቴን እናገራለሁ። አውቄ ለወደፊት እንደዚህ የምኮንልኝ ሚስት የወደፊት ሚስቴ እንደዚህ ብኮን ይፈልጋለሁ። ሚስቴ ናት። ሚስት አለኝ ብዬ ከአንድ 2-3 ጊዜ አወራለሁ። ወላሂ ምሬ ነው። ግን ሚስቴ እንደዚህ እንድትወል ይፈልጋለሁ። ልጄን እንድትናገር አልፈልግም። ስወጣ ስገባ በፍቅር ምንም አይነት ነገር እንኳን ቢኖር ችግራችንን ተነጋግረን የምንፈታው መሆን አለበት። በቃ ብንጣላ እንኳን ኦልሬዲ ሽማግሌ ሳይሆን ላይፋችን ነው ሊያስታርቀን የሚችለው። የሆነ ነገር ሶስተኛ ወገን ገባ ማለት ነገሩ በጣም ተራራቀ ማለት ነው።
ወላሂ ምሪ አሁን እኮ ይኸውልህ አህመድ አብራችሁ አለመሆናችሁ ስሙን ይቀይር። አህመድ የዙዙ ብቻ ብሎ ቲክቶክ ስሙን ያርገው። አህመድ የዙዙ ብቻ ብለህ ቀይረው። አይ ጊዜ የሚለው ይብቃ ይጥፋ። አህመድ የዙዙ ብቻ። ይሄ ያስደስትሻል ዙዙዬ? ሀቡ ቦይሱን አዳምጪው። ያረኩልሽን ቦታ ሲያዳምጥሽዋል አይደል? ይሄ ነገር አዳምጪው። ይሄ የህይወት ጉዳይ ነው፣ ቀላል ነገር አይደለም። ወላሂ ነገም ዋጋ የሚያስከፍለኝን ነገር ዛሬ ላይ እኔ እሺ ብዬ የሆነ ነገር አለባብሽ አላልፈውም። ምክንያቱም ነገም ደጋግሞ ይመጣል። እኔ 5 ጊዜ የቪዲዮ ማስረጃ ሁላለኝ በቁርአን ሰው ምሎ ከመጣ ወረበል ካባ እኔ እልክልሻለሁ፣ ግን እሷን ማሳጣት አልፈልግም። በቪዲዮ ማትወጣ ምንም አትበል። ቪዲዮ ፖስት አድርጋ ስለማታውቅ ተይው፣ ችግር የለም። እኔ ግን ህዝብ ስለሚያቀኝ በቪዲዮ 2 3 ጊዜ 4 ጊዜ ቁርአን ይዛ መታ ማለት ቪዲዮ ሰርታ እየላከችልኝ ይቅርታ ስጠይቀኝ እሺ እያልኩ እኔ በየዋልብኝ የተቀበልኳት። ግን እኔ በዚህ ሳይድ ታይም የሚያጨናንቀኝ ወይንም ደግሞ የሆነ ነገር እንዲለኝ ወይ በገንዘቡ ተማምኖ እንደዚህ ነው አርፈ ተቀመጥ የሚለኝ ሳይሆን አብሽር ጀግን ምናምን የሆነ በቃ የሚለኝ ሰው በገንዘብ ብቻ ሳይሆን ሰፖርት የሚደረገው የጭንቅላት ያስተሳሰብ። እኔ ይሄ ልጅ እንደዚህ ብለው ምን ይሰማዋል? ናችሁ የሚመጣው ይሄ ካለመተማመን ነው። እናንተ ገና አዲስ ናችሁ፣ ገና ጀማሪ ናችሁ። ለምሳሌ እኔ ባሌ እንደዚህ ሶሻል ሚዲያ ላይ ወጥቼ በነፃነት በቪዲዮ ወጥቼ እንደፈለግኩ እየሆንኩኝ የማይቀናው የማይናደደው ስለማይወደኝ ሳይሆን ስለሚተማመንብኝ ነው። ከሱ ውጭ ሌላ ወንድ እንደማልመኝ ሙሉ በሙሉ ልብ ያምነዋል። ገባክ? ስለዚህ እናንተ ደግሞ ገና ጀማሪ ስለሆናችሁ አንተ ሚዲያ ላይ ወጥተህ ሴቶቹ እኔ ምቆመኝኝ ነው ያልኳት። በቃ እኔ የምታምነኝ ከሆነ እምነት በአንድ ቀን አይመጣማ። እምነት እኮ እየቆየ የሚገነባ ነገር ነው እኮ። እምነት እኮ የሚገነባ ልክ እንደ ግንብ አንዳንድ ብሎኬቱን እየጫንክ እንደምትገነባው ግንብ ቀስ በቀስ ስቴፕ ባይ ስቴፕ የሚገነባ ነገር ነው። እምነት በአንድ ጊዜ አይመጣም እኮ ዝም ብሎ እየቆየ እየኖረች ስታይክ ምን አይነት ሰው እንደሆንክ ስታይክ በአመታት ውስጥ ይገነባል እንጂ በአንድ ጊዜ ገና እኮ እናንተ 1 አመት አልሆናችሁ። ከምኔው እምነት እንዲያድርባችሁ ትፈልጋለህ? አትጫኑት እኮ አሁን ዞሮ ነገ ዋጋ የሚያስከፍለኝን ነገር ዛሬ ማድረግ የለብኝም ስልሽ እኔ ልጅ አለኝ። የራሴንም ህይወት ማንኛውም ሰው የሚያውቀው ነገር ነው። ግን በርቀት እንደዚህ ሁነን አብረን ሳንገናኝ ገና እንደዚህ የተሰለቻችን 3ኛ ወገን የገባ አስቢው። ስንገናኝ አንድ ቤት ስንኖር እኮ ወጪም ሲመጣ የሆነ ነገር ሰው ሲታ ብዙ ነገር ይመጣል። በቃ ከአባንችን ቤተሰብ የሆነ እንቅፋት ሊመጣ ይችላል፣ በእሷም ሊመጣ ይችላል፣ አይታወቅም። ገብቶሻል? ያንን ነገር ነገ ችለን እንዴት ነው የምናልፈው? ገብቶሻል? እኔ በእሷ ያለኝን እምነት እኮ አጣለሁ እዚህ ጋር ሀቡ። ምክንያቱም ይሄ ነገር 3ኛ ወገን ስታስገቢ አንቺ አሁን ገና ምንም ነገር ሳንገናኝ 1 ቀን እንኳን ወላሂ ላዚም ሳንገናኝ ይሄ ነገር የሆነ አብረሽ መኖር ስትጀምሪ አመት 5 ወር 2 አመት አብረሽ ስትኖሪ ምን ያህል ትሰለቻቻለሽ? እሱንም የራሴ ልጅዬ አብሬ እየኖርኩ አስቢው። ይሄ የህይወት ጉዳይ ስለሆነ ነገ የምጸጸትበትን ነገር ደግሞ አሁን ማድረግ አልፈልግም። እንደማንኳን በልጅ የምዬ ነግሬያታለሁ። መጨረሻ ላይ 5 ነው 6 በአንድ አይነት ጥፋት እየነገርኳት በቪዲዮ መታም እየለመነች እሺ ስላት 3ኛ ወገን ማስገባት በጣም ስለምወድ ይሄ ደግሞ አውቃለሁኝ የማይሆን ነገር ነው። ነግሬያታለሁ። መታረቁ የማይሆን ነገር ነው። ገንዘቧን ግን እኔ የሰው ገንዘብ መብላት አልፈልግም። እንቅልፍ መተኛ ትፈልጋለሁ። ገንዘቧን እሰጣታለሁ። እኔ ሰርቼ ለመቀየር ነው እንጂ ቼክ ለማባረር ወይንም ደግሞ ላይፌ ልቅቀጭ ምናምን አይደለም የመጣሁት። እኔ ብዙ ነገር ያየው ልጅ ነኝ። ከጎኔ አሁን ህዝብ ቆመልኝ እንጂ በቤተሰብ ደረጃም ከአንድ ሰው ውጭም ምንም ነገር እንደሌለኝ ነው የምነግርሽ። 1 ብር ባጣ ነገ ልጄ ማን እንደሚወስደው አውቃለሁኝ። ምንም ነገር ባይኖረኝ አውቃለሁኝ በቃ ብዙ ነገር። ስለዚህ ለዚህ ደግሞ እኔ ለራሴ የሰውን ወሬ የሰውን አንዳንድ ነገር ሰው ጠላይ ብዬ ቤተሰብ እንደዚህ አደረገ ብዬ ራሴን መጣል ሳይሆን ነገን ተስፋ አድርጌ አልሐምዱሊላህ። እኔ ያለብክን ቁስል አውቃለሁ። እዚህ ጋር መናገር የማትችልም ያለብክን ችግር አውቃለሁ አህመድ። ለዛ እረዳሃለሁ። እኔ የዛን ጊዜ ራሱ ወላሂ ይኸው ቮይሱን ታውጣ። እሷም የመከርኳትን ብዙ ችግር ያለበት ልጅ ነው፣ አካል ጉዳተኛ ያለው ልጅ ነው። ቆይ ገና ነው ይስራ፣ በቃ ጥርሱን ነክሶ ይስራ። አሁን አንቺ ስራ እንጂ ሴት እንዲያልክ እመኙ። በቃ ሙሉ በሙሉ ልብሽ ይተማመንበት። አንቺን ነው የሚወደው። ምናልባት ለመሸጥ ሲል ሀቢብቲ ወይ ደግሞ የኔ ቆንጆ ምናምን ብሎ ምላሱ ለምዶበት ሊያስተናግድ ይችላል። ግን ልቡ ያለው አንቺ ጋ ነው። አንቺን ነው የሚፈልገው። ስለዚህ ላይቡን እያየሽም አንቺ አትቃጣይ፣ አትናደጂ።
ብዬ መክሬያታለሁ። ግን ያው ወጣቶች ናችሁ አፍላ